ካሜራማን ነኝ። ዛሬ ሀገሪቷ ላይ የሚፈጠሩ ችግሮች እንዳለ እየዞር እናስተካክላለን። እንግዲህ ማለቀው ሰርግ ላይ ነው ያለሁት። ወጥቼ ንግግር ላደርግ ነው። በጣም ደስ ብሎኛል። ያው ቃላት የለኝም። እነዚህ ወንድሞቼ በጣም ሁሉም ጓደኞቼ ናቸው። ስደት ላይ ምናምን አንድ ላይ ስደት ስንል ነው የተገናኘነው እና አፍሪለር እንደሚልክ አያውቁም እነሱ የዛኔ ወደ ውጭ ሀገር እና ልንሰደድ ስንል ነው አፍሪለር የመለሱ ያለምንም ቅድመ ክፍያ ያለምንም ማትሪክ ውጤት ፓስፖርትና ትራንስክሪፕት ብቻ ነው የሚያስፈልጋችሁ ወደ ውጭ ለመሄድ ማለት ነው። እና ሁላችሁም ኦፊሱ እየሄዳችሁ አፍሪለርን ተመዝገቡ። አድራሻችሁ ሲኤምሲ የተባበሩት እጅጋየሁ ዲባባ ቢልዲንግ ነው፣ 7ኛ ፍሎር ቁጥር 703 ነው። ሁላችሁም እየሄዳችሁ ተመዝገቡ። አመሰግናለሁ። ወይኔ ፀሐዩ እንዴት ነሽ? ደህና ነኝ። በጣም ቆንጆዬ ነሽ በአካል። አመሰግናለሁ። ጠረንሽ በጣም ደስ የሚለው። ኧረ ዞር በል በእናትህ። እንዴ በጣም ይቅርታ። በቃ እንሂዳ። ቦታውን ወደች። ምን አባቱ እንኳን አላመሽ አታ እንዴ ምን አባቱ ነው እንዴ አተማ That job was similar to some of the ones we investigated. እና በጣም በህይወት ፈትናኛለች። እኔ አላምንም። ሞዶ ዘፈን በቃ ለዚህ ነው እንዴ? በእናትሽ እንዴ በእናትሽ ወይ ናሽ በእናትሽ በጣም ይቅርታ። ዝግጁ ነህ? አንተ ራስህ ዝግጁ ነህ? እንሂዳ። ነመስቴ። እኔ ከህንድ ነው እዚህ የመጣሁት ለዚህ ትልቅ ሰርግ። በመጀመሪያ ለሙሽሮቹ እንኳን ደስ አላችሁ ማለት ፈልጋለሁ። ግን ከዛ እዚህ ድረስ ስመጣ ባዶችን አልመጣሁም። የሚገርም የህንድ ዘፈንና ዳንስ ተለማምጄ ነው የመጣሁት። ስለዚህ ዲጄ ክፈትልኝ። ራሱ ምን ሆነ ነው? እናት ሰላም ነው አባት? ኧረ አይደለም፣ እዚህ አይደለም። ቆይ ሌባ ነህ እንዴ? ምን ማለት ነው? ልቤት ሰረቅ 09። እሺ ሁለተኛ ሌላ ሌባ የሬሳ ሳጥን ነህ እንዴ? የዘላለም መኖሬን እየፈለኩኝ ነበር 09። ቆይ ሌላም አለ። ቆይ በምሽት እዚህ ምን ታደርጋለህ? ጨረቃ ሰማይ አለ እንደ ቤቷ የረዝታች በህግ አምላክ ያገትካቸውን ሰዎች ማንንም ሰው አለቅም። ሁሉንም ነው መጨረሳቸው። ተኩሳለም ካለከት አንድ ታጋሸምጣለህ። ይኸው ምንድነው ይሄ? በዚህ ነው እንደምንደራደረው? በጣም ነው የሚያስጠላው እኮ ነው ወንድሜ። ተለቃለ እንዴት እንደገባህ አላውቅም። ውጣ። አንድ ሰው ለቅቅ ያለው ቆይ ምንድነው ነገር? እኔም ሳይሆን እንደዛ ነው ያልኩት። ችግር የለውም ተመለስ። መልሰው ምንም ችግር የለውም። ውሰዱት፣ የእናንተ ነው። ሌላ ሰው ነገር የለም። ሰው የሚመስል እዚህ ቦታ ስለሞላ እኮ ነው ወንድሜ። ውሰዱት። በእግዚአብሔር ስም እምላለሁ። ከተጠጋኸኝ ተኩሳለሁ። ስሙ ስናይፐር። ከተጠጋኝ ተኩሱ። አይመለከተኝም። በእናትህ አንተ እናት የለም አለኝ። በእናትህ ውሰድልኛ። የለኝም። እኔ እኮ ሰው መስሎኝ እኮ ነው ያገዝኩት። ስማ፣ የፈለከውን ነገር እንሰጥሃለን፣ ግን በእናትህ እሱን ውሰድልን። ምንም ነገር የማልፈልገው
ስማሽ ይሁን ሄሊኮፕተር አዘጋጅልሃለሁ። ራሽ ሄሊኮፕተር ከፈለጋችሁ በሄሊኮፕተር ደብድባችሁ ልትገሉን ትችላላችሁ እንጂ ይሄ አይመጣም። እግዚአብሔር ያለ እዚህ ያሉትን ኮንፈርት እየነሳ ነው። በእናትህ እንዳይመጣ። ኧረ በእናትህ ሂድ ያለኝ እንደውም እጄን ሰጥቻለሁ።